ዝም ብዬ ላይፍን ሳየው እንዴ ሁሉ ጊዜ የሆነ ችግር አለ። ሁሉ ጊዜ የኛውን ስታስተካኪ እዚህ ጋር ችግር አለ፣ ይሄ ስታስተካኪ እዛ ጋር እንደዛል፣ ይሄ ሁሉን ነገር ስታስተካኪ ጉንፋን ይዘሽ እናተኛለሽ እና ሁሌ ፕሮብሌም አለ። እያንዳንዱ ፕሮብሌም የሚያሳዝነኝ ከሆነ ቀሪ ዘመኔን በሙሉ ሐዘንተኛ ሆኜ ልኖር ሆነ። ስለዚህ አንድ ቀን ወሰንኩኝ፣ ከዛሬ ጀምሮ አልኩኝ ዶክተር ወዳጀን ራሴን ዶክተር ብዬ ዶክተር ወዳጀን ደስተኛ ነው። በቃ ችግሮች አሉ ግን ደስተኛ ነው። ለዛ ደግሞ የረዳኝ ፖዚቲቭ ቲንኪንግ ነው። ከሰዎች ጋር ስትውይ አንድ ሰው በጣም ክፉ የሆነ ሰው ታያለሽ፣ በጣም ክፉ ነው። የምትጠይቂው ግን ምንድን ነው? እኔ የምጠይቀው ለምንድን ነው ክፉ የሆነው? ይህ ሰው በክፉነቱ ጠልቼው ተናድጄበት ላላገኘው ወስኜ ልኖር እችላለሁ። ፖዚቲቭ ቲንከር ከሆንኩኝ ግን ለምንድን ነው ክፉ የሆነው ብዬ ጠይቃለሁ። ይህ ሰውዬ ሕፃን ሆኖ አቢውስ ተደርጓል። ሲቀጠቀጥ ነው ያደገው። በርበሬ እያጠኑት ነው ያደገው። ትምህርት ቤት ሲሄድ ደግሞ እንደዚህ ሸሚዝህ እንዲሆነ ልብስህ እንዲሆነ የሚል ሲገርፉት ነው ያደገው። አቢውስ ሲደረግ ነው ያደገው። ከዛ ሲያድግ ክፉ ሆነ። እኛ ክፉ ምንለውን ሰው ሆነ። በቀን ውስጥ 60,000 ሐሳቦች አእምሯችንን ክሮስ ያደርጋሉ። 60,000 ሐሳቦች በአንድ ቀን የተለያዩ ሐሳቦች ይመጡብኛል። ከነዚህ ሐሳቦች ግን ይዤ እማሰላስለው ሐሳብ ይኖራል እና የትኛውን ሐሳብ መርጠሽ ነው የምታሰላስዩ ነው ፖዚቲቭ ቲንኪንግ እና ኔጌቲቭ ቲንኪንግ። ጭንቀት ሐሳብ ላስብ እችላለሁ። ጭንቀት ሐሳብ ማለት እንደዚህ ቢሆንስ፣ እንዲህ አይነት ችግር ቢፈጠርስ፣ ይሄ ነገር ባይሳካስ፣ ባይሆንስ ብዬ ዝም ብዬ ለማቋረጥ በአእምሮዬ እሱን ላስብ እችላለሁ። ያለ መከናወን አይሆንም እኮ ምንም አይሳካም፣ የሚሆን ነገር አይደለም፣ ጨለማ ነው፣ በቃ አይሳካም የሚል ሐሳብ ላስብ እችላለሁ። ወይም ደግሞ የመሸነፍ ሐሳብ፣ እኔ አይሳካ ድሮ ስለኔ መች ይሳካልኛል፣ መች ይሆንልኛል ብዬ ላስብ እችላለሁ። እነዚህ ሐሳቦች ኔጌቲቭ ቶቶች ናቸው። መምረጥ እንችላለን። የምናስባቸውን ነገሮች መምረጥ እንችላለን። የአንድ ቀን ዝም ብሎ ውሏችንን እንመልከት። ጠዋት ተነሳሁ፣ ቀኑ ሮብ ነው እንበል። ልክ አልጋዬ ላይ ሆኜ ሳልወርድ ሁለት አማራጮች አሉ። ፖዚቲቭ ቲንከር ከሆንኩና ኔጌቲቭ ቲንከር ከሆንኩ። ኔጌቲቭ ቲንከር ከሆንኩ ዛሬ ሮብ ነው እላለሁ። እንዴት ያስጠላል፣ አስቀያሚ ቀን ነው። በቃ ምንድነው ዛሬ ማድረገው? ቀኑ ያስጠላኛል። ከዛ ተነስቼ መስኮት ስከፍት ቀኑን አየውና በጣም የሚደብር ቀን ነው ዛሬ ብዬ ጀምራለሁ። ቀኑ ገና ከጅማሬው ጀምራለሁ። ከዛ ትናንትና ያናደዱኝ ሰዎች ይመጡብኛል። የጥላቻ ሐሳብ ይመጣብኛል። የቂም ሐሳብ ይመጣብኛል። በጥላቻ ሞላለሁ፣ በመሸነፍ ሞላለሁ። አንዱ አማራጭ እሱ በኔጌቲቭ ቲንኪንግ ለመዋል እጀምራለሁ ቀኑ። ሁለተኛው አማራጭ ግን እኔ በነገራችን ላይ ፖዚቲቭ ቲንኪንግ በጣም ነው የማምንበት። አሁን ብዬ ኢንቴንሽናሊ ፖዚቲቭ ቲንኪንግን እለማመዳለሁ። ፖዚቲቭ ቲንከር ለመሆን ነው የምሞክረው። አሁን የማደርገው ምንድን ነው? በግሌ ጠዋት እነቃለሁ፣ አልጋዬ ላይ እያለሁ አመሰግናለሁ። ምክንያቱም በጣም ብዙ ነገር ተደርጎልኛል። ስልኬን ሳየው ሳይለንት